ማላየናት ተቀጥራ ቢሆን ኖሮ በእርግጠኝነት ያውቁት ነበር። ታፈና ሊሆን ይችላል የምለውን ሀሳቤን አሁን አመንካኝ። እማ ምናልባት እንደሱም ከሆነ ብዬ ፖሊስ ጣቢያ ምልክቼ ነው የመጣሁት። እማ አትጠራጠሪ፣ የእውነት ታፈና ከሆነ ፖሊሱ ላንቺስ ለኔ ምን ላክ ነው? በሰው ሀዘን መደሰት መጥፎ ቢሆንም ግን በጣም ነው ደስ ያለኝ። የወዲትን አስነስተው ሶፋ ላይ ስላስቀምጠሽ ደስ አለሽ። ቀላል በጣም ነው ደስ ያለኝ። ለጉልበተኛ ጉልበተኛ ያለው የሚባለው አባባል ዛሬ ነው የገባኝ። መቼም ዝቅ አንልም ብለው የሚያስቡ ሰዎች አንገታቸውን ደፍተው እንደማየት ምን የሚያስደስት ነገር አለ? ምንም። ግን ያሳዝናሉ። ለምን? የወዲትና እናቷ ራሳቸው በሰሩት ወንጀል የተነሳ እርስ በርሳቸው መስማማት አልቻሉም። ከፍተኛ ግጭት ውስጥ ገብተዋል። ምክንያቱም 23 ሚሊዮን ብር ከየትም ሊያመጡ ስለማይችሉና ያሰቡት ሀሳብ ፉርሽ ስለሆነባቸው ማለት ነው። አለም ደግሞ በአጋቾቹ እንግዲህ በጣም እንክብካቤ እየተደረገላት ነው የሚገኘው። ምግብ ሲቀርብላት ጥርግ አርጋ ስትበላ የተመለከተው አጋች እንግዲህ በጣም ሆዳም ነሽ ይላታልና ስለጨነቀኝ ነው፣ ሲጨንቀኝ ደግሞ የሚታየኝ ምግብና ምግብ ብቻ ነው እያለችው ነው የምትገኘው። እና ከእገታ ከተለቀቅሽ በኋላ የበላሽውን ገንዘብ ትከፍያለሽ፣ አንቺን አግቼ ገንዘብ እቀበላለሁ ስል እንደውም በገንዘቤ አንቺን እያበላው ከሰርኩኝ ይላታልና በዚህ መሀል እሷ እሰጣለሁ ብላ ስታበቃ አይ እንደውም የዚህን ወር ደመወዜን ለእናቴ ነው የምልከው፣ ምንም ነገር የለኝም አልሰጥህም ብለዋለች። የእናት ግፍ ክፍል 24 ምን እንደሚመስል አብራችሁን ከቆያችሁ አብረን የምናይ ይሆናል። አብራችሁን ቆዩ። የወዲት ፀሐይን ሶፋ ላይ እንዴት ተቀመጥሽ? ወገብሽ እኮ ሶፋ አልለመደም አላመመሽም ወይ? የሶፋ ውስጥ ድሎት እንዴት ነበረ? በማለት ፀሐይን እየጠየቀቻት ነበረ። ፀሐይም ምንም አላለኝም ብላታለች። እኔ እንዴት ዱካ ላይ ተቀምጬ አንቺ ሶፋ ላይ እንዴት ተቀመጥሽ? ሶፋ ላይ ተቀመጪ ሲልሽ እንቢ ማለት ነበረብሽ። እጅሽን ሳስታጥብሽ እንቢ ማለት ነበረብሽ። ለኛ የሰራሽውን ምግብስ ስትበይ ጥፍጥናው እንዴት ነው? ጣፈጠሽ ወይ ትላታለች። አዎ ምንም አላለሽም ወይ ስትላት ምንም አላለኝም ትላታለችና ለቀጣይ ግን ሶፋ ላይ ተቀመጭ ሲልሽ እንቢ በይ፣ አስታጥቢያትም ሲለኝ አልታጠብም በይ ብላታለች። ሰውየው በጣም ያስፈራል፣ የሱን ትዕዛዝ ደግሞ አለማክበር አልችልም፣ በጣም ነው የሚያስፈራው ብላ እንግዲህ ፀሐይ ድርቅ ብላለች። በዚህ መካከል አጋቹ ቤታቸው ተከስቷልና እንደተለመደው ፀሐይን ሶፋ ላይ አስቀምጦ እሷን መሬት ላይ አስቀምጧታል። የወዲትን እያየ አንቺ ተንከሲስ እንዴት ነው ግን እንደዚህ በጣም ክፉ ልቶኝ የቻልሽው በማለት እንግዲህ ሲናገር ነበርና ስለ እናቷ መጥፎ ነገር ሲያወራ እናቴን አትንካ በጣም ነው ሞዳት ስትለው የሰው እናት ግን ትሳደቢያለሽ፣ አንቺን እናት ተወጃለሽ በማለት ሲመልስላት ነበረ። ስለ ፀሐይ መጥፎ ነገር ስታወራ ስምሽ ማን ነው ይላታል። ፀሐይን ፀሐይ ስትለው እውነትም ፀሐይ በጣም ነው የምታምረው፣ በጣም ቆንጅዬ ናት በማለት ሲያመካሻት ነበረ። ወንዶሰን እንግዲህ የእናቱን ጭንቀት በተደጋጋሚ እያየ ነው የሚገኘውና እማዬ ግን ምን ሆነሽ ነው ሲላት አለም በደህና አይደለም ተመችቶኛል ያለችህም አንዳች ጉዳት ደርሶባት አስገድደዋት ነው እንደዚህ እንድትል፣ ምክንያቱም እኛ ለፖሊስ እንዳናመለክት ስለፈለጉ አስገድደዋት ይሆናል እንጂ እሷ በጤናዋ ጥላኝ አጠፋም በማለት እየነገረችው ነበረ። ይህን ማን ሊያደርግ ይችላል ካለ በኋላ ይቺው መከረኛ ሚስቴና እናቷን ነው መቼም የምትይው በማለት ሀሳቧን ሲያጣጥል ከቆየ በኋላ እና ሳቅሽ ግን ጠፍቷል፣ እንደ ድሮ ስቅሽ አታቂም እያላት ነው የሚገኘው። እንግዲህ እናትና ልጅ አንተ ስትኖር የሚሰሩት ስራ ሌላ ነው፣ አንተ ሳትኖር ደግሞ የሚሰሩት ስራ የርኩስ ስራ ነው። ስለዚህ አንተ ተንኮላቸውን ልታውቅ አትችልም፣ ግን በደንብ ተከታተላቸው ስትል አስጠንቅቀዋለች። እንግዲህ በሌላ በኩል ደግሞ እነ ዮዲት ቤት ሌላ ነገር እየተፈጠረ ነው የሚገኘው። አንተ አመዳም ሌባ ብላ በመሳደቧ ምክንያት ዮዲት ተንበርከኪና አንገትሽን ሰበር አርገሽ ይቅርታ ጠይቂኝ፣ እኔ የባለሽን እናት ፀሐይን ወይም ባልሽን አይደለውም እንደዚህ ዝም የምልሽ፣ አንገትሽን ቆርጬ ጥልልሻለሁ ሲላት እሷም በፍራቻ ተንበርክካ ይቅር በለኝ በማለት እንግዲህ እግሩ ላይ ተደፍታ ስትለማመጠው ነበረ።
ወንደሰን ለእናቱ አለምን ከየትም አፈላልጎ እንደሚያመጣላት ቃል ሲገባላት ፊቷ ላይ ታላቅ ፈገግታ በማየቱ ደስተኛ ነው የሆነው። ድጋሚ ከስንት ጊዜ በኋላ ስትስቂ ስላየውሽ ደስ ብሎኛል ብሎ እንግዲህ ቃል ገብቶላታል። እሷም በጣም ነው ደስተኛ የሆነችው። በሌላ በኩል ደግሞ ዮዲት እንደተንበረከከች እንግዲህ ወይዘሮ ብርቄ ወደ ቤት ስትገባ ምን እየተካሄደ ነው? እንዴት ተንበረከክ ያለች ፀሐይስ እንዴት ሶፋ ላይ ልትቀመጥ ቻልሽ? በይተነሽ ስትላት እሱ አስገድዶኝ ነው በማለት እሱ ቢያስገድድሽ እሺ ማለት አልነበረብሽም ብላ ስታስነሳት እንደገና ፈርጠም ብሎ ተቀመጪ ይላታል። እንደውም እናትየውን ወንበር አምጥታ ወንበር ላይ እንድትቀመጥ ከልጇ ጎን እንግዲህ አዟል። ከስንት ማንገራገር በኋላ እናትየው ምንም ማድረግ ስለማትችል ዱካ ላይ ተቀምጣለች እና እናት አልሆነም ወይ ነኝ እንደዚህ እንዴት ታረጋኛለህ ስትለው የኔ እናት እንዳንቺ ክፉ እናት አይደለችም በጣም መልካም ሴት ናት ይላታልና አጋችና ሌባ የወለደች እናት ናት ወይ ጥሩ ሴት ብለህ ልትጠራት የምትችለው ትላለች። እሱም ገዳይ ግን አይደለም አንቺ ግን ገዳይ በማለት ይመልስላታል። እና አሁንስ ምንድነው የምትለን ስትለው 23 ሚሊዮን ብሬን ነው መፈልገው ሲል ለፀሐይ 23 ሚሊዮን ብር መጠየቁ አያስቀጣም ታያለሽ ወይ ንገሪው ስትል ወንጀል እንደውም ሰውን መግደል ነው እንደዚህ ሰውን እየመረዙ ማንገላታት ትልቅ ወንጀል እንደሆነ አታውቂም ወይ አንቺ? ስለዚህ ይሄ ጉድሽ ቢጋለጥ የልጅሽም ወጣትነት በእስር ቤት ያልቃል፣ አንቺም እዛው እስር ቤት ማቀሽ ትሞቻለሽ እያለ እንግዲህ ልክ ልኳን እየነገራቸው ነው የሚገኘው ቤተሰቡን በጠቅላላ። አጋቹ ከሄደ በኋላ እናትና ልጅ ትልቅ ብጥብጥ ውስጥ ነው የገቡት። አንቺ የተረገምሽ መርዝ ስትጨምሪ መጠንቀቅ ነበረብሽ። እኔ አንድ ማንኪያ ብቻ ስጫት ስልሽ አንቺ ግን እሷን ለመግደል ስትጣደፊ ካሜራ እንዳለ እንኳን አላየሽም፣ ጀርባሽን እንኳን ማጥናት አልቻልሽም በማለት እንግዲህ ስትናገራት ነበረ። ልጅም በበኩሏ ይቅርታ ብትጠይቅ ያንቺ ይቅርታ የኔን ቤት ከመሸጥ አያድንልኝም ብላ ስትናገራት ስሜቷን መቆጣጠር ስላቃታት ከእናቷ ጎን ብድግ ብላ ተነስታ ሄዳለች። አክስቷ ካባረረቻት በኋላ በዚህ ካሜራ እየተነሳ ሆቴል እያደረች ነበርና አማራጭ ስለሌላት ድጋሚ አክስቷን ይቅርታ ለመጠየቅ መታ ይቅርታ ብትላትም ሌላ መጠጊያ ዘመድ ፈልጊ እንጂ እኔ ያንቺን ከርስ መሙላት አልችልም ብላ እንግዲህ ቁርጥ ያለ ሀሳብ ሰጣታለች። ወደ ቤት ከመግባቷ በፊት ዮርዲና ፀሐይ ቤት ውስጥ ስለተፈጠረው ነገር ሲያወሩ ነበረ። አጋቹ ምን አይነት መልካም ሰው እንደሆነ እናትና ልጅን እንዴት እንዳንቀጠቀጣቸው መሬት ላይ እንዴት እንዳስቀመጣቸው ዮዲት የፀሐይን እጅ እንዴት እንዳስታጠበች በሳቅ ፍርስ እያለች ነበረ ፀሐይ የነገረቻት። በሰው ሀዘን መደሰት ባይገባም እነሱ ላይ ግን በጣም ተደስታለች እና ያደረገው ነገር ሁሉ ትክክል ነው፣ ለእናትና ልጅ ይገባቸዋል ባይናት። ዮዲት ባለም ምትክ እንግዲህ አጋጆቹ እጅ ውስጥ ገብታ አለም የታገተችበት ወንበር ስር ሄዳ ታግታለች እና ያሰረቻትም አለም ነበረች። አጋቹ ቀጥታ ወደ ማገቻ ክፍሉ እንደወሰዳት አለምን ነበረ እሰሪ አላት። ምን እየተሰማሽ ነው ሲላትም ህመም ስትለው እሷም ይህንን ህመም ተቋቁማ ነው የቆየችው። ከዚህ ህመም መውጣት ከፈለግሽ የኩትን ብር አሁኑኑ አምጪ ብሎ እንግዲህ ቁርጥ ያለ ውሳኔ ሰጥቷታል። እኔ እዚህ ማደር አልችልም ያለውበት ሁኔታም ጥሩ አይደለም እያለች ስትለምነው እሷ ግን ማደር ችላ ነበረ ይላታል። እሷ የቤት ሰራተኛ ናት፣ እኔ በምቾት ነው ያደኩ ትለው እሷም እንግዲህ አለም በዚህ ምላሿ በጣም ተናደደችና ሌት ተቀን ካለ ረፍት ስሰራ ብረት የሆንኩ ነው ወይ የሚመስልሽ? ቤተሰቦችን ለመርዳት አማራጭ ስለሌለኝ ነው እንጂ የሰው ቤት ሰራተኝነት ምርጫ የሆነ አይደለም የምሰራው በማለት እንግዲህ ተያይዘው ያለችበትን ክፍል ዘግተውባት ይቅርታ አለም ለምኝልኝ እያለች ብትማጸንም ማንም ሳይሰማት ዘግተውባት ሄደዋል። እናት ግፍ ክፍል 24 የተከታተላችሁትን ይመስል ነበረ። ቀጣዩን ተከታትዬ የማቀርብላችሁ ነው የሚሆነው። ሰላም ቆዩልኝ።